እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ በሰላም። እግዚአብሔር በሰላም እችን ሳምንት አቆይቶ ብርሃነ ትንሣኤውን ያሳየን። እንኳን አደረሳችሁ የተከበራችሁ የክርስቶስ ቤተሰቦች፣ በሀገር ውስጥም በውጭም ያላችሁ ሕፃናቱ ልጆቼ ሁላችሁም እንኳን ለዚህ ሰዓትና ዕለት በሰላምና በጤና በፍቅር ጠብቆ አደረሰን አደረሳችሁ። እንግዲህ እንደሚታወቀው ይሄ ሳምንት ሰሞነ ሕማማት ተብሎ ይታሰባል። ከሰኞ ጀምሮ እንግዲህ ሰኞ መርገመ በለስ ይባል ነበር፣ በለሷ የተረገመችበት። ማክሰኞ ደግሞ እነሆ የጥያቄ ቀን፣ ኢየሱስ ክርስቶስን ፈሪሳውያን እንደጠየቁት ኢየሱስ ክርስቶስን መልሶ እንደጠየቃቸው። ረቡዕ ደግሞ ምክረ አይሁድ የተፈጸመበት፣ እንደዚሁም ደግሞ ማርያም መንተፍረት መግደላዊት ማርያም እነሆ ጌታ ኢየሱስ ክርስቶስን ሽቶ የቀባችበት ይህ ታስቧል። እንደገና ደግሞ ሐሙስ ምሴተ ሐሙስ፣ አረንጓዴው ሐሙስ፣ ሐሙስ ምሽት ይባል ነበረ። ትላንትና ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ትህትና ያስተማረበት፣ ዝቅ ብሎ የሰውን እግር ያጠበበት፣ እንደዚሁም ደግሞ ቅዱስ ሥጋውን ክቡር ደሙን በዛሬው ዕለት የሚቆረሰውን ቅዱስ ሥጋ ክቡር ደም ለውጦ በትላንትና ዕለት ስርዓት ሰርቶ ቅዱስ ሥጋውን ክቡር ደሙን የሰጠበት ቀን ነው። ስለዚህ ዛሬ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የዘንድሮ የ2017 ዓመተ ምህረት እንግዲህ ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል ነው። እንግዲህ ዛሬ መጋቢት ሚያዝያ 10 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን የምናስብበት ቀን ነው። የዘንድሮ የ2017 ማለት ነው። እንኳን ለዛሬዋ ዕለት በሰላም አደረሳችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መከራ ስቃይ፣ ለእኛ ደግሞ ድህነት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል በዛሬው ቀን ተሰቀለ ብለን የምናስበው በእውነት ለሁላችን መድኃኒት ነው። ለእኛ መድኃኒት፣ ለእሱ ደግሞ መከራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትክክለኛው የተሰቀለበት ቀን ጥንተ ስቅለት መጋቢት 27 ዓርብ ቀን፣ መጋቢት 27 ዓርብ ቀን የተሰቀለውን ስቅለት። ነገር ግን ያው ስቅለት ከዓርብ እንዳይወጣ ትንሣኤ ከእሑድ እንዳይወጣ አባቶቻችን ቅዱስ ዲሜጥሮስ ባስቀመጠው መሰረት ሁል ጊዜ ዓርብ በዓመት ቀኑ ተቀያይሮ ይውላል። እንግዲህ የዘንድሮ ዛሬ ውሏል ማለት ነው። ዛሬ እንግዲህ የኢየሱስ ክርስቶስን መከራ የምናስብበት ቀን ነው። መከራውን ስቃዩን ፈተናውን የምናስብበት ነው። ቤተ ክርስቲያንም ከሌሊት ጀምራ ከ9 ሰዓት ጀምራ እነሆ በየሰዓቱ የየሰዓቱ ጸሎት እያደረገች እነሆ ትቆያለች ማለት ነው። የ3 ሰዓት የሌሊት የ9 ሰዓት የ12 ሰዓት እና አሁን ደግሞ ወደፊት የ3 ሰዓት የ6 ሰዓት የ9 ሰዓት እየተባለ ኢየሱስ ክርስቶስ የደረሰበትን መከራ እነሆ ስቅለቱን፣ ፈተናውን፣ ግርፋቱን፣ መንገላታቱን እየታሰበ የሚቆይበት ቀን ነው ማለት ነው። ዛሬ እንግዲህ በብዙ ነገር በብዙ ሚዲያ ብዙ ነገር ታገኛላችሁ። እንደው የዛሬዋን ዕለት ለመግለጽ ነው። ጌታ ኢየሱስ ክርስቶስ በዛሬው ዕለት እንዲህ ዋጋ የከፈለው ፍቅሩን ለእኛ ለሰዎች ልጆች የገለጠበት ቀን ነው። ፍቅሩን የገለጠበት አምላካችን ፈጣሪያችን ኢየሱስ ክርስቶስ ፍቅር አገብሮት ከሰማያት ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በዚህ ምድር 33 ዓመት ከ3 ወር ቆይቶ በዛሬው ቀን እነሆ ስለ ሰዎች ልጆች ሲል ተሰቀለ። የተሰቀለበትን ቀን የምናስብበት ቀን ነው ዛሬ እና ስቅለቱ መድኃኒት ነው። በዚህ በስቅለቱ ውስጥ ብዙ የሚታዩ ነገሮች አሉ፣ ብዙ የሚገርሙ ነገሮች አሉ። በተለይ እንግዲህ ስቅለቱ ለመዳን ለእኛ ለሰዎች ልጆች ለመዳን አይደለ፣ እኛን ለማዳን አይደለ፣ ካዳነው ከሰራው ስራ አንዱ ድንቅ ስራ በዛሬው ዕለት የሰራው ይኸው ከጎኑ 2 ወንበዴዎች ሰቅለው ነበር። አንደኛው በቀኝ አንደኛው በግራ ጥጦስና ዳርክስ ይባላሉ። ወይም ፈያታዊ ዘየማንና ፈያታዊ ዘጸጋም በግራና በቀኝ የተሰቀሉ ወንበዴዎች ናቸው። ለምን እነሱን ሰቀሏቸው ቢሉ ጠያቂ ሲመጣ በግራ ሲመጣ ለምን ይሄ የተሰቀለ ሲባል ዘርፎ ሰርቆ ነው የተሰቀለው ሲባል መሀል ያለውስ ከሱ በምን ይለያል? በቀኝ ሲመጡ ይሄ ለምን ተሰቀለ? ያ ወንበዴ ድሮ ያስቸግራችሁ የነበረ እሱ እኮ ነው እና አሁንስ ለምን ይሄ መሀል ያለው ሲሉ መሀል ያለውም ከሱ በምን ይለያል ብለው ኢየሱስ ክርስቶስን እንደ ወንጀለኛ እንደ ኃጢአተኛ በወንጀለኞች በኃጢአተኞች ወይም ደግሞ በሌቦች
በወንበዴዎች መካከል ሰቀሉት። ከዚህ ከወንበዴዎቹ መካከል ደግሞ አንዱ ፀሐይ ስትጨልም አይቶ ጨረቃ ደም ስትሆን አይቶ ከዋክብት ሲረግፉ አይቶ ተደነቀ፣ ተገረመና በእውነት ይሄ አምላክ ቢሆን ፈጣሪ ቢሆን ነው እንጂ እንዴት ይሆናል? እኛ በኃጢአታችን በበደላችን ነው የተሰቀልነው። እሱ ግን ምንም ነገር ኃጢአት ሳይሰራ ንጹሕ ኃጢአት በደል የሌለበት ንጹሕ ክርስቶስ ነው ብሎ አመነ። ጓደኛውም እንዲያምነው አደረገ። እሱ ግን ሊያምን አልቻለም። በቀኝ የተሰቀለው ወንበዴ አመነ። የደም ማህተሙን ሰጥቶ ዛሬ በገነት ከኔ ጋር ነው ብሎ ቃል ኪዳን ገባለት። በገነት ከሱ ጋር እንደሆነ ነገረው። ያችን የደም ማህተም ይዞ ወደ ገነት ሄደ። እንግዲህ በገነት ሱራፊ የሚባል መልአክ ይጠብቃል። ሲያየው ደነገጠ። አንተ ማን ነህ? አብርሃም ነህ? አዳም ነህ? ወይም እያለ ደጋግ አባቶችን መጥራት መጥቀስ ጀመረ። ዳዊት ነህ አለ። አይ እኔ ሁሉንም አይደለም። ታዲያ ለዚህ ክብር አበቃ? የያዝከው እኮ አንተ ያዝከውን ነገር ይዤ መቆም አልቻልኩም። ለምን ለዚህ ክብር አበቃ አለው። ሲለው እኔማ አንተ አልሰማህም? አምላክ ኢየሱስ ክርስቶስ እኮ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ዓለምን ዞሮ አስተምሮ ዛሬ ተሰቀለ እና ፀሐይ ስትጨልም ጨረቃ ደም ስትሆን ከዋክብት ሲረግፉ ተአምራት ሙታን ሲነሱ የቤተ መቅደስ መጋረጃ ሲቀደድ ይህን ሁሉ አይቼ ተአምራቱን አመንኩበት። ሳምንበት በመንግስት በመጣ ጊዜ አስበኝ ስለው ዛሬ በእውነት ከኔ ጋር ነህ በገነት ብሎ ይሄንን የደም ማህተም ሰጥቶኝ ላከኝ ብሎ ሱራፊና ያ በቀኝ የተሰቀለው ወንበዴ ተነጋግረው በዛሬው ዕለት ማለት ነው እነሆ በኢየሱስ ክርስቶስ የደም ማህተም እነሆ ገነትን ከፍቶ ገባ። ኢየሱስ ክርስቶስ በዕለተ ዓርብ እንግዲህ በእውነት በተለያየ መንገድ በተለያየ ቦታ በተለያየ ጊዜ ታሪኩ ይገለጣል፣ ይነገራል። በተለይ የድህነቱ ነገር ስለሆነ መነገር ያለበት ኢየሱስ ክርስቶስ እኛን ለማዳን ምክንያት ነው የሚፈልገን። እኛ ብቻ ማመን፣ ጠንካራ መሆን፣ እግዚአብሔርን መያዝ፣ ከእግዚአብሔር ጋር መሆን፣ እግዚአብሔር ኢየሱስ ክርስቶስ በመስቀል ላይ የከፈለልንን ዋጋ ማሰብ፣ ይሄ ነው ከኛ የሚጠበቀው። ስለዚህ የዛሬው ዕለት እንዲህ ሆኖ ይታሰባል፣ ይውላል። እንግዲህ በነገው ዕለት ደግሞ በእውነት ኢየሱስ ክርስቶስ በዕለተ ዓርብ ከስጋውን ከመስቀል ካወረዱት በኋላ ዮሴፍና ኒቆዲሞስ እነሆ በንጹህ ፍታ ገንዘው ቀበሩት። ከቀበሩት በኋላ ተስፋ ትንሣኤ የሰጣቸው በእውነት እላችኋለሁ እነሆ ለ3 ቀን እዘኑ፣ አልቅሱ፣ እኔ እነሳለሁ። ስለዚህ ብሎ ነገራቸው። ተስፋ ትንሣኤው የተነገረበት ቀን ነገ ቅዳሜ እንግዲህ ቤተክርስቲያን ድንቅ ስለሆነች የነገው ዕለት ደግሞ በልዩ ሁኔታ ይታሰባል። ቄጤማ እናስራለን። ያቺ ቄጤማ እንግዲህ የኃጢአታችን የበደላችን ባህር ጎደለ። ኖህ እንግዲህ ከኖህ ታሪክ ጋር የተያያዘ ነው። ባጭሩ ኖህ እነሆ ውሃው መድረቁን መጀመሪያ ቁራ ላከው፣ ቁራ በዛው ቀረ። እርግብን ላካት፣ እርግብ ተመልሳ ማረፊያ ስጣታ መጣች። እንደገና ደግሞ ላካት። ሲልካት ውሃ የጠገበ እጅግ ወፍራም የሆነ ቄጠማ ቀጥፋለት መጣች፣ ወይራ ይዛለት መጣች ይላሉ አባቶች። በዛ የተነሳ እነሆ የኛም የኃጢአታችን ባህር ጎደለ። ተስፋ ትንሣኤው ተሰማ። ገብረ ሰላም ተብሎ ይታሰብና እነሆ ያንን ቄጤማ ጠዋት አባቶች ባርከው ይሰጡናል። ራሳችን ላይ አስረን ትንሣኤውን መነሳቱን ኢየሱስ ክርስቶስ እንደሚነሳ እያሰብን እንቆያለን ማለት ነው። ስለዚህ ሁላችን እያንዳንዳችን ለብርሃነ ትንሣኤው ያድርሰን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወሰላም። በሰላምችን ሳምንት አቆይቶ ብርሃነ ትንሣኤውን ያሳየን። ልጆቼ እንኳን አደረሳችሁ። እግዚአብሔር የበረከት ያድርግልን። እግዚአብሔር ይስጥልን።